አስኳል ወይም ፔኒ ቶኒክ ስለተባለው እንቁላላቸው ስለሚገኘው ጎጂ ንጥረ ነገር ስለዛ ከማውራታችን በፊት አንድ የሆነ ፈኒ ነገር ልንገራችሁ። መጀመሪያ ያው እዚህ ጋር እንደምታዩት እቺ ዶሮ ማለት ነው። ለምሳሌ በዶሮ ላይፍ ስታይል ፍቅር የሚባል ወይ መውደድ የሚባል ነገር የለም። ሁሉም ግንኙነት በዚህ ዘመን በሰውም እያየን በጉልበት ነው የሚሆነው እና እዚህ ጋር ይሄ ደረቷ አካባቢ እንደምታዩት ማለት ነው የ24 ወንድ ዝርያዎችን የምትይዝበት ኦቫሪ አላት። ካልፈለገች እዚህ ውስጥ አስቀምጠውና የማትፈልገውን ዶሮ ዘር የሰጣትን ማለት ነው ታስወግደዋለች ከፈለገች። አሁን ያ እንቁላል ለጤና የሚያመጣውን አንድ ጉዳት ልንገራችሁ። በጣም ማለት ነው ይሄ ካለ ወንድ የሚወለድ እንቁላል አንደኛ ለማራባት ምንም አይነት አመርቂ የሆነ ውጤት የለውም፣ ወይም ለመመገብ ብቻ ነው የሚመከረው ያ እንቁላል። ሁለተኛ ነገር ደግሞ በጤና ላይ ከሚያመጣቸው ከፍተኛ መዘዞች ውስጥ 4-5ቱን እስከ ሞት የሚያደርሰው ልንገራችሁ። የመጀመሪያው የምግብ ፍላጎት ማጣት ነው፣ የሆድ እብጠት፣ እንደገና ደግሞ የግዴለሽነት የለም በላይፋችን ላውዚነት ምናምን። ሌላውን ተውትና መረጃው እንደሚለው ከሆነ የእንትን አቋም ሁሉ ይሰጠናል። የዶልፊን አቋም የለም የሆነ ዝርግፍ የማለት አቋም። እሱን እንቁላል አጥብቀን የምንመገብ ሰዎች ማለት ነው። የመተንፈሻ ችግር እንዳለ ሆኖ በጊዜ ካልታከምነው እስከ ሞት ደረጃ ድረስ ያደርሰናል። ግን እዚህ ጋር እነኚህ ዶሮዎች ከዓመታት በፊት በግብርና ባለሙያዎች በኩል አድርገው ሲያላምዱን ፐርፐዝሊ እነሱ ዜጋ መቀነስ ነው ያው የነጮቹ ዓላማ ፐርፐዝሊ ማለት ነው። ግን አብዛኞቻችን ያው ወንድም አይፈልጉም፣ ያገኙትን ይበላሉ፣ በሽታ ይቋቋማሉ ምናምን ብለን የሀበሻ የሚባሉትን ዝርያዎች ኦልሞስት አጠፍተናቸው እና ቅድም እንደነገርኳችሁ ማለት ነው ይሄ ዮሌክ ፔኒቶኒክ የሚባለው ነገር ሪች የሆነችው ያቺ ነጯ እንቁላላችን ነች የኛ ማለት ነው። እሷን ተጠቀሟት። ጀስት ብራንድና ዘመናዊነት አላዋጣንም፣ ወደ ኋላ እንመለስ ከሚሉት ውስጥ ነኝ። ፋሚሊስ መልካም ቀን ይሆንላችሁ። አራዳ ዶሮ ለመራባት ወንድ የማያስፈልጋቸው ዶሮዎች። ቆይ ስለዚህ ሊፕስቲክ ጉዳይ ምን ብናረጋችሁ ይሻላል? በፐርሰንት እንንገራችሁ ውስጡ ስለያዘው ነገር። እስቲ 100% ቀይ ሊፕስቲኮች ማለት ነው፣ 80% ከባድ ብረት ያው 3 አባ 80 ካሉት ብዙ ነገሮች 3 አባ 80% አንድ አባ 90% ነገር እነግርሻለሁ። ልብ ብለሽ ስሚ ማማዬ። ይኸውልሽ ቀይ ሊፕስቲኮች ቻፕስቲኮች ማለት ነው 80% የሊድ አይነት ከባድ ብረት በውስጣቸው አለ። ሌላ ደግሞ 80% ፔትሮኬሚካል ውስጣቸው አለ። እንደገና አሁንም ሶስተኛው 80% ፋታሌት የሚባል ንጥረ ነገር በውስጡ አለ። እንደገና 90% የሚሆኑት ቻፕስቲኮች ወይ ሊፕስቲኮች ማለት ነው ለጠረን ተብሎ የሚገባባቸው ሽቶ ወይንም ደግሞ የሆነ የሽቶ አይነት ነገር ብቻ ይገባበታል። ሽታ ያለው አለ አይደለ? እሱ ነገር ደግሞ ወደ ውስጥሽ ወደ ሆድሽ በሚገባ ሰዓት አንጀትሽ ላይ ከፍተኛ የሆነ ጉዳት ያመጣብሻል። ከዚህ በላይ ስለ ሊፕስቲክና ቻፕስቲክ ደግሜ አልሰራም። የኔ ማር ይቅርብሽ፣ በቃ እንደዚሁ ታምራለሽ። ፊት ኬር የጠየቃችሁ ሰዎች በጣም ብዙ እህቶች ጠይቃችሁኛል። በዚህ በወንድ ልጅ ቢሆንም ይሄ ቪዲዮ ያው ልጁ ስራው ስለዚህ የቆዳ ኬር እና የፊት ሜካፖች ላይ ነው ስራ። እስቲ ትራዲሽናል ወይ ደግሞ በሁላችንም ቤት የምናገኘውን በቅድም ስላወራ ነው ስለ እንቁላል፣ እሷ ስለ ፊት ኬር ያላትን ስለ ፊት ማስክ ያላትን ፋይዳ ምናምን እሱ ራሱ ሰርቶ ያሳየናል። እኔ ምን ልነግራችሁ ነው፣ እነኚህ ያው አብዛኞቻችን ኸርባል በሆነ ነገርና በተፈጥሮ ነገር እያመንን ነው። ሰው እነኚህ የተፈጥሮ ነገሮች የት እናገኛለን ወይ ደግሞ የሆነ ቪዲዮ ስራለን ምናምን ባላችሁ መሰረት ዛሃሪ ኮስሞ ጀሞ ሰለሞን ስታር 3ኛ ፎቅ ላይ ትገኛለች። ዛሃሪ ከኤሽያን ጃሜይካን የተለያዩ የኸርባል እዚሁ አፍሪካ ውስጥም ካሉ የኸርባል እንትኖች የተውጣጡ ያው ኖርማሊ እንደዚህ አይነት ገበያ ስብስቡ ያለው ወይ ዱባይ ወይ ፓሪስ ምናምን ነው። እንደዚህ አይነት ገበያ ላይ ወደ ሀገር ውስጥ ያስገባቻቸው የተለያዩ ቢዩቲ ኬሮች አሏት። እንደገና ስፓም ማስመርቃለች። እስቲ በስተመጨረሻ ይሄ ቪዲዮ እንየውና የዛሬን አድራሻ እሷ ራሷ መጣ ኮሜንት ላይ ትጽፋለች። መልካም ምሽት ይሁንላችሁ ጋይስ። Don't look at the hairline. This need a haircut. But okay. And it has many benefits for our health.
Moroccan hammam is a great way to relax and remove stress. Not only that, Moroccan hammam is considered as a physical and emotional detox. It reduces stress, anxiety, and allows you to relax deeply. It improves blood circulation. It's also an anti-aging. It helps firming, toning, and improving the skin's elasticity. It boosts the immune system and decreases muscle tension. In this course, I will show you step by step the ritual of this natural and organic treatment. You will learn how you can perform this unique hammam in the comfort of your own home. Online courses